ጎግል በጣም አንደርሌትድ የሆነውን የኤአይ ቱሉን ከአሁን በፊት እንጠቀምበት የነበረውን ኖትቡክ የለምን ስሙን ቀይሮት ደግሞ ጀምናይ ኖትቡክ ብሎ አምጥቶታል ማለት ነው። ኖት ኦንሊ ስም ብቻ መቀየር አይደለም፣ በውስጡ እጅግ በጣም የሚገራርሙ ነገሮችን ኢንክሉድ አድርጎበት መጥቷል ማለት ነው። ታዲያ እነዚህን ነገሮችን እነግራችኋለሁ። እናንተ ቪዲዮውን እስከ መጨረሻው ድረስ እያያችሁ ኮፒ ሊንክ፣ ሪፖስት፣ ሼር፣ ፎሎ እያደረጋችሁ ትመለከቱታላችሁ ማለት ነው። ምንድነው ያደረገው መሰላችሁ? እናንተ የተለያዩ መረጃዎችን የምትፈልጉ ከሆነ የራሳችሁን መስራት የምትፈልጉትን ነገር ዶክመንታ አፕሎድ ታደርጉለታላችሁ። ከዛ በኋላ ያን አፕሎድ ያደርጋችሁትን ዶክመንት በምትፈልጉት መልኩ እናንተ ሰመራይዝ ሊሆን ይችላል ኦር ሰምቲንግ ደግሞ ከዛ ላይ የምትፈልጉት መረጃ ካለ ሪኩዌስት ታደርጉታላችሁ። በምጠይቁ ሰዓት ደግሞ እያንዳንዱን ምንጩን ሳይት እያደረገ ከየትኛው ላይ እንደወሰደው ከየትኛው ፔጅ ላይ እንደወሰደው እያንዳንዷን ኢንፎርሜሽን ሳይት እያደረገው ለእናንተ ያመጣላችኋል ማለት ነው። ግን አሁን ከዛም ባለፈ ደግሞ ልክ ተሻሽሎ በመጣው በጀምናይ ኖትቡክ ላይ ምን ነገሮች አሉት መሰላችሁ? የአፕሎድ ያደረጋችሁለትን ዳታ ወደ ፖድካስት ይቀይርላችኋል፣ ወደ ቪዲዮ ይቀይርላችኋል። ከዛ በኋላ ደግሞ ያንኑ መልሳችሁ ስላይድ መስራት ትችላላችሁ። ከፈለጋችሁ ደግሞ ኩዊዞችን ፕሪፔር እያደረገ መጠቀም ትችላላችሁ። ኦር ደግሞ ኢንፎግራፊክሶችን ሰርታችሁ እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። ሁሉንም ነገር ደግሞ የሚሰራላችሁ ይህን ሁሉ ከራሳችሁ ዳታ ላይ ብቻ ነው። ምንም አይነት ከኢንተርኔት የሚያቀላቅለው ነገር የለም ማለት ነው። ታዲያ ከአሁን በፊት እየተጠቀማችሁበት ትታችሁት ከነበረ አሁን እንደገና መለስ ብላችሁ እስኪ ኖትቡክ የለምን ቼክ አድርጉት ማለት ነው። የአሁኑን ጀምናይ ኖትቡክ ማለት ነው። ታዲያ እንደምትጠቀሙ ሰፋ ባለመልኩ መረጃ የምትፈልጉ ከሆነ ደግሞ ፎሎ አድርጋችሁ ብትሄዱ በቀጣይ በፓርት የምሰራቸው ቪዲዮዎች ይደርሷችኋል ማለት ነው። አካውንቱን ግን በደንብ ኮፒ ሊንክ አድርጉት። ቴሌግራም ላይ አሪፍ አሪፍ የሆኑ መረጃዎችንም ሼር ስለማድረግ እዛም እየገባችሁ ቼክ ማድረግ ትችላላችሁ። ቴሌግራሙ ካላችሁኝ ካላስቀምጬላችኋለሁ፣ በዛ ቼክ አድርጉት ማለት ነው። ኮፒ ሊንክ ማድረግ እንዳይረሳ። ይመቻል።